ትመጣለህ አባቴ እንግዲህ እንዳንተ ብሰራ እኔ ይሄን ወጠምሻ ነበርኩኝ ማለት አሁን በዚህም ሆነ በዛ በኢንቦክስም በምንም አላሳይም። እኔ እቺ ግርግር የምን እንደሆነች ያውቃል። ምንም ብትያንብ የሆነ እንትን አልልም ጭራሽ የምሬ ነገር ማለት ነው። ግርግር ከፍየሉ በላይ ነው አለ እንትን ነግሬሻለሁ። ይህችን ጨዋታ ታውቂያታለሽ እንዴ? ጩኸቱ ከፍየሉ በላይ ሆነ። አንተ ማውቃታል እንዴት? አንቺ ጅልኝ እኔ እንደዚህ ጅል እመስላለሁ እንዴ? የምሬን ነው። ጂም ቤት ቀይር እንዴ ላቭ ፈጋ ግን እንደምትፈጋው እያገኘ አይደለም። በቃ እያየንብህ አይደለም። ተለውጥማ ይሄኔ እኮ እዚህ እንትንን አሳየኝ። ምንድን ይባለው? ትራይሴፕስ ነው ምንድን ይባለው? ይሄ ነገር ምንድን ነው? ልጅ የሀበሻ እንቁላል ከዚህ የበለጠ ምንድን ነው? ገልብጠው እስኪ ገልብጠው። ምን አገባሽ አንቺ ጅል? ምንድን ነሽ አንቺ ራስሽ ሄደሽ ጂም ሰርተሽ ውፍረትሽን አትቀንሽም እንዴ? ወፍራም ነኝ ስትይ አይደል? ከበደኛ ጣት ስትቀጪ እኔ እኮ ወፍራም ሰው ነኝ ትየለ ራስሽን አሻሽ ሄደሽ የሰውን ሲክስ ፓክ ትራይሴፕስ ከምትቆጥሪ ለራስሽ ሄደሽ የምትለው ምንሽ በቃ እኔ ነገሩ ደካማ ጎን ለምንድነው ራሴን ማብራራው ለአንቺ? እኔ ኮንኩ የራሴ የሆነ የራሴ ህይወት የራሴ የሆነ ላይፍ ያለ ልጅ ነኝ። ለምንድነው ለአንቺ ራሴን ማብራራው? ሲክስፓክ ኖረኝ አልኖረኝ፣ ትራይሴፕስ ኖረኝ አልኖረኝ ስለሆንኩ ለምን ባልሰማ ላሽ የምትለው ችግር አለ? እህትህ ነኝ ስልህ ለምር ባልሰማላሽ ትላለህ። እንዴት ብዙ በቂ እህት አለኝ። እሺ ጓደኛ ነኝ። አይ ብዙ ጊዜ እንዲህ ጓደኛ ብላችሁ እንትን ትመጡና ግን የሆነ ነገር ብቻ የኔ የሆነ ነገር መሆን የፈለግሽው እኔ ብቻ እህትህ ነበር የምፈልገው። ቢያንስ እሱን ማጣት አትፈልጊም። ሌላው ነገር ከጠፋ ነው እንግዲህ ራስን እንጂ ሴክሲ ምናምን እንደዛ ብዬ ለመናገር እንትን እላለሁ ማለት መታበይ የሆንብኛል። ግን እንደዛ ነኝ ደግሞ ሴክሲ ሴስኪ እኔ ሰው ነው ልብ ያሰጠ ምን አደርጋለሁ? አይ እኔ ልብ በዚህ ከድሮም ነው ያለኝ። ልብ በጣም አለኝ ከድሮ። እስኪ ቅርጽህን አሳየኝ። የምንን ቅርጽ? የምን ቅርጽ አለ? የብዙ ነገር ቅርጽ አለኝ። የምንን ቅርጽ ፈለግሽ? ለምሳሌ እኮ የምንን ቅርጽ ነው የፈለግሽው? እኔ የማውቀው አንድ ቅርጽ ነው፣ የሰውነት ቅርጽ ነው። የሰውነት ከወገብ በላይ ከወገብ በላይ አይደል? በታች ያለ መቼስ ቅርጽ ምንድን ነው የምታወራው? አለ እዚህ ጋር ደግሞ የእግር ትንሽ ለዛ ነው ብዙ ጊዜ እግር ምናምን እንሰራለን። እሺ የእንትንን አሳየኝ። የእጅ የምን እግርን? የትኛው? የግራ ነው የቀኝ? የግራ ነው የቀኝ እግር ማለት ነው። ነገር ሰደብ ነው ምን በቃ የግራ ነው የቀኝ ብዬ ነው። ቤተሰብሻ ቀልዱ ቀልድ ነው። ወደ ጌም ግገባይናል። የግድያ ሙከራ አልፈጽምበት